ጊዜ ኢየሱስ በሉ 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 ኢየሱስ በሉ። ጠብቁት። ይሄንስ በጣም ኃይለኛ ክብር ይመጣበታል። ላዩ ሳይሆን ውስጡን የሚያይ ቀኝ እጃችሁ ውስጥ እንዴ ቀኝ እጃችሁ ውስጥ አርከምርጋ ህዝቡ ምን ሆነዋል? ዛሬ በጣም ጦርነት እያየው ነው። የሚዋጋ መንፈስ እያየው ነው። ይሄ መንፈስ በኢየሱስ ስም ይመታ። እስኪ አንድ ሰው ወርሳለሁ ይበለኝ። ይሄ ሰው ያሳርፋል። ፓስተርም ነው ነብይም ነው። የሚቀባው የሚሾመው ግን በፓስተርነት ነው። ኃይለኛ መጋቢ ነው። የፈውስ ጸጋ ካሁን በኋላ እውር ቢመጣ ይበራል። ሽባ የተሰበራትን ቢመጣ ይፈወሳል። ይኸው ኢየሱስ ጌታ ነው። በዚህ ብላቴና ላይ ልዩ ቅባት መጥቶበታል። ይውጣል አለ ጌታ። ቅባቱ ይውጣል አለ። አጭበርባሪዎችን ይመታል አለ። አስመሳዮችን ይመታል። እሱ ባለበት ጉባኤ ማስመሰል አይቻልም። ትገናኛለህ ከዚህ ቅባት ጋር። ጠብቀኝ። ከፍ አድርጎ አንዴ ከፍ አድርጎ ታምናላችሁ? ይነመጡ እስኪ ኢየሱስ በሉ። ኢየሱስ ወደ እኔ በሉ። ግባ በሉ። እሳቱ አበደች ይንካኝ ያጠቡ እንደዚህ አገገለ መመላለስ እደቡ ሰልችቶኛል። ከአሁን በኋላ ልዩ ዋለዳ ከዚህ በኋላ የውጭ በር ራሱ ከፍቻለሁ። አዎ በምሬት ነው የማገለግለው። ከፍ አድርጉ። ታዩታላችሁ። በሆነ ሰበብ አዲስ አበባ ይገባል። በዛው አንድ ያመነ ሰው ሰብሮ የሚወስድ ኃይል ያገኛል። ሰብሮ የሚያወጣ ቅባት ያገኛል። የጠፋውን ፈልጎ የሚያገኝ ኃይል ያገኛል። የሚጨነግፈውን የሚያስቆም ኃይል ያገኛል። አልጨረስኩም። አሁን ወደ ትንቢት አልገባም። ቆይ ጥቂት ለቅባት ልጸልይ። አሁን እያለቀሱ የተቀቡ ሰዎች ታሪካቸው ተቀይሯል። እየሳቁ የተቀቡ ሰዎች እነሱ ባሉበት የደስታ መንፈስ ይፈሳል። ሰው አዝኖ መጥቶ ተጨንቆ መጥቶ ዝም ብሎ እያወሩት በዛ ሰው ላይ ደስታ ይተላለፋል። በዛ ሰው ላይ ክብር ይተላለፋል። ይኸውላችሁ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የክብር ቅባት፣ የብልጽግና ቅባት፣ ምድሪቱን አሳልፎ የሚሰጥ ቅባት፣ ሟርተኞቹን አባርሮ በረከት የሚሰጥ ቅባት። አሜን። ይህ ሰው በልዩነት እግዚአብሔር አስነሳዋለሁ አለ። እጠቀመዋለሁ አለ። ከዚህ በኋላ የኔ ወታደር ነው አለ። የኔ አገልጋይ ነው አለ። አይኖቹን እከፍታለሁ አለ። ልቡ ቅን ነው። በጣም መልካም ልብ ነው አለ። እግዚአብሔር አየሁት አለ። ዛሬ እንዴት መጎናጸፊያ ልጥልበታለሁ።